የተስፋን ሰረገላ በሚያስቀጥሉ ሙሉእነትን የሚያጎናጽፉና ከእይታ አድማስ የተሻገሩ ማራኪ አሸዋዎች በተነጠፉበት በአዋሽ ብሔራዊ ፓርክ ዳርቻ ጊዜ የቆመ የሚመስልበት አስደናቂ ገነት መሳይ ቦታ ይገኛል። ኒኢንሌ ፓልም ሎጅ። ለአፍታ አይኖችዎን ጨፍነው ልቦን እንዲመራዎት ይፍቀዱ። ኒኢንሌ ፓልም ሎጅ ውብ ሰማይን አንጸባርቀው በሚያሳዩ ሰላማዊና ጥርት ያሉ ምንጮች ህልሞች በዝግታ እውን የሚሆኑበት የተደበቀ ገነት ነው። እዚህ እውነተኛውን ተዝናኖት በደርዙ የህይወትን ስክነት በተግባር ይለማመዱ። እያንዳንዱ አስደናቂና ጥንቅቅ ብሎ የተደራጀውን ከባቢ ይመልከቱ። በሚመጥነው አገልግሎት ተደስተው ስፍራውን የማይረሳ የሚያደርገውን የበለጸገ ጸጋን ከእሴት ጋር ይጋሩ። እዚህ የሚያንጸባርቁ የውሃ አካላትና ጸጥታን በሚያጋቡ ሐይቆች ማለቂያ የሌለውን ሰማይ አድማስ መልሰው እንደ መስታወት ያሳያሉ። በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነትና የሀገርን ውበት መግለጥና ማላቅ ግዙፍ ራዕይ ተጀምሮ አስደናቂ እመርታ እያሳየ በሚገኘው የገበታ ለትውልድ አካል የሆነውን ኒኢንሌ ፓልም ሎጅ በኢትዮጵያ ያለውን ዘላቂ ቱሪዝም፣ የባህል ጥበቃና የእንግዳ ተቀባይ ገናና መታወቂያችን ምልክት ሆኖ ቆሟል። ከባቢው በተለገሰው የሰላም አየር የተቀረው ዓለም ጫጫታ ከኋላ ይቀራል። በሱ ፋንታ በማራኪ ተክሎች ህያው እንቅስቃሴ የሰላም ዜማ ይተካል። ጊዜ በማይታይ ክንፎቹ አሳፍሮ ይወስዶታል። ተፈጥሮን ጠብቆ አዲስ መልክ ያገኘውን ውብ ከባቢና ግርማ ሞገሱን ያድንቁ። በእያንዳንዱ የኒኢንሌ ፓልም ሎጅ ማዕዘናት ውስጥ የተደራጁትን አዳዲስና ነባር ታሪኮች ይመልከቱ። የአኩሪ ገድል የነጻነትን ዜማ ይጋሩ። ኒኢንሌ ፓልም ሎጅ በዚህ ሲገኙ ለሽርሽር ብቻ አይደለም፣ ይልቁንም የእውነተኛ ሰላም ማረፊያና ህልሞች እውን የሚሆኑበት ስፍራ እንጂ።